ዓለም ሁሉ ጥልቅ እንቅልፍ ውስጥ በሆነበት ከጠዋቱ 11 ሰዓት። ይህ ሰዓት ተራ ሰዓት አይደለም። ህይወታቸውን ሙሉ በሙሉ መቀየር ለሚፈልጉና ስኬትን ለሚናፍቁ ሰዎች የተሰጠ ልዩ ወርቃማ ስጦታ እንጂ። ምናልባት በዚህ ጊዜ ተነስቼ ምን ሰርቼ ህይወቴ ሊቀይር እችላለሁ የሚል ጥያቄ በውስጣችሁ ይመላለስ ይሆናል። ጥያቄያችሁም ተገቢ ነው። መልሱ ግን እጅግ አስደናቂ ነው። ለምን 11 ሰዓት? በዚህ ሰዓት ምንም እንኳን የምትሰሩት የተለየ ስራ ባይኖራችሁም አዳዲስ የፈጠራ ሀሳቦች ለማሰብ ግን ከዚህ የተሻለ ምቹ ጊዜ የለም። ምክንያቱም መላው ዓለም በእንቅልፍ ልምሻ ውስጥ ስለሆነ በስልክ ደውሎ የሚረብሻችሁ፣ ጠርቶ ሀሳባችሁን የሚበታትንባችሁም ሆነ ከትኩረት የሚሰርቅ ማንም የለም። ከራሳችሁ ጋር ለመነጋገር፣ ወደ ውስጥ ለመመልከት እና በጥልቀት ለማቀድ ከዚህ በላይ ፍጹም ሰላም የምታገኙበት ሰዓት የለም። የ2 ሰዓት ቀመር። ለመሆኑ ከጠዋቱ 11 ሰዓት እስከ 1 ሰዓት ያለውን ባለ 2 ሰዓት ወርቃማ ጊዜ እንዴት በአግባቡ መጠቀም እንችላለን? ህይወታችሁን ሙሉ በሙሉ የሚቀይረውን ይህንን ጊዜ በ4 ወሳኝ ክፍሎች እንክፈለው። የመጀመሪያው 30 ደቂቃ የምስጋና ጊዜ። ሃይማኖታችሁ ምንም ይሁን ምን ሌሊት በሰላም አሳድሮ ይህንን አዲስ የብርሃን ቀን እንድታዩ የፈቀደላችሁን ፈጣሪ በንጹህ ልብ ማመስገን። ምስጋና ቀናችሁን በአዎንታዊ ጉልበት ያስጀምራችኋል። ሁለተኛው 30 ደቂቃ የተመስጦና የተፈጥሮ ውበት። ከቤት ውጡና በተቻለ መጠን ከፍ ያለ ቦታ መርጣችሁ ተቀመጡ። የፀሐይን አወጣጥ፣ የንጋትን አስደናቂ ውበት፣ ንጹህ አየር እየተነፈሳችሁ በሙሉ ጸጥታና በተመስጦ ውስጥ ሆናችሁ አእምሯችሁን አሳርፉት። ሶስተኛው 30 ደቂቃ ራስን የማሻሻያ ጊዜ። ይህ ጊዜ እውቀት የምትቀስሙበት ነው። ጠቃሚ መጽሐፍ አንብቡ፣ ካልሆነም ስልካችሁ ወይም ኮምፒውተራችሁን በመጠቀም ዩቲዩብ ላይ የሚለቀቁ አዳዲስ ክህሎቶችን የሚያስተምሩ ነፃ ኮርሶች ታገኛላችሁ። በዚህ ሰዓት የምታገኙትን እውቀት ነገ የተሻለ ሰው እንድትሆኑ ትልቅ አቅም ይሰጣችኋል። አራተኛው 30 ደቂቃ የአካልና የሀሳብ ማደስ። ቀኑን ሙሉ ንቁና ቀልጣፋ ሆናችሁ እንድትውሉ ሰውነታችሁን የሚያነቃቃ ቀለል ያለ የቤት ውስጥ አካላዊ ብቃት እንቅስቃሴ አድርጉ። ወይንም ደግሞ በመንደራችሁ በሚገኝ አስፋልት ዳርቻ ብቻችሁን ቀስ እያላችሁ በመጓዝ ወክ በማድረግ አእምሯችሁን፣ አካላችሁን አድሱት። ይህንን ተግባር በየቀኑ ሳታቋርጡ ደጋግማችሁ አድርጉ። ከ90 ቀናት በኋላ ፍጹም የተለወጠ የበሰለና ስኬታማ ማንነት በውስጣችሁ ታገኙበታላችሁ። ስኬት የሚጀምረው አብዛኛው ሰው ተኝቶ በሚገኝበት ሰዓት ከሚደረግ ጥረት ነው። ይህን ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ሰላም ከሁላችሁ ጋር ይሁን።